ስክሪን ሪከርድ ስናደርግ ሚስጥራዊ የሆኑ ቦታዎችን በምን መልኩ ነው የምንደብቀው? እንዴት ነው ብለር የምናደርገው ወይ በምንድን ነው የምንደብቀው? እንዲሁም ዩቲዩብ ላይ ቪዲዮዎችን ስንጭን ባክግራውንድ ክላሲካል ለማድረግ የሚፈቀዱት የትኞቹ አውዲዮዎች ናቸው? ዩቲዩብ ራሱ ያዘጋጃቸው አውዲዮዎች አሉ። የት ነው የምናገኛቸው? ለሚሉ ለተለያዩ ጥያቄዎች ዛሬ ይዤ መጥቻለሁ ምላሹን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ ብቅ ብያለሁ። ከብዙ መጥፋት በኋላ እንደዚህ በረጅም ቪዲዮዎች አልመጣሁም። ምክንያቱም ደግሞ ከምቾት አንጻር ነው። ነገር ግን ስለ ኤዲቲንግ በተለይ ጀማሪዎች እንዲሁም ስለ ካፕከት ብዙ እውቀት የሌላችሁ ስለ ኤዲቲንግ በካፕከት ኤዲቲንግ በኪን ማስተር የዩቲዩብ አከፋፈት እንዲሁም ደግሞ የተምኔል አሰራር በቀላሉ ምርጥ ቪዲዮዎች ስላሉ እነዛን መለስ እያላችሁ ወደ ኋላ ጎብኟቸው። እንዲሁም ደግሞ ቪዲዮውን ስታዩት ከጠቀማችሁ ላይክ አድርጉት። እንዲሁም ለሌላ ሰው የሚጠቅማል ብላችሁ ካሰባችሁ ሼር አድርጉት ማለት ነው። ለቤቱም አዲስ ከሆናችሁ ተቀላቀሉ፣ አበረታቱኝ። እኔም ለእናንተ የሚጠቅም ነገር በጥያቄዎቻችሁ መሰረት ምላሹን ይዤላችሁ እመጣለሁኝ። እንደዚህ እያመቻቸው ማለት ነው ጊዜ እና ዛሬ የምናየው ምንድነው የብዙዎቻችሁ ጥያቄ የሆነው ስክሪን ሪከርድ እያስተማራችሁ ሊሆን ይችላል ለዩቲዩብ ቤተሰቦቻችሁ፣ ለቲክቶክ የሚሆን ለፌስቡክ የሚሆን ለዩቲዩብ ቪዲዮ ስክሪን ሪከርድ እያደረጋችሁ የሆነ ወይ ፓስዋርድ ስታስገቡ ወይም ስልክ ቁጥር ያለበትን ቦታ እንዲታይ የማትፈልጉት ቦታ ላይ እንዴት አድርጋችሁ እንደምትደብቁ በምን መልኩ እንደምትደብቁ አንደኛ እሱን እናያለን። ሁለተኛ ደግሞ ዩቲዩብ ላይ የሚፈቀዱና የማይፈቀዱ ነገሮች አሉ። ክላሲካል ስትጠቀሙ ማንኛውንም ክላሲካል አንጥታችሁ አስገብታችሁ ቪዲዮአችሁ ላይ ብትጠቀሙ የባለ ክላሲካሉ የባለ ሙዚቃው ባለቤት ሊከሳችሁ ይችላል። እንደዛ ግን ዩቲዩብ ፍሪ አድርጎ ዩቲዩብ ላይ ብንለቃቸው ፍሪ የሆኑ ሙዚቃዎች አሉ፣ ክላሲካሎች አሉ። እኛ እያወራን እንደዚህ ባክግራውንድ ላይ የሆነ ደስ የሚል ክላሲካል ድምጹን ቀንሰን ከኛ ድምጽ ሳይበልጥ ድምጹን ቀንሰን እንዴት አድርገን እንደምናስገባ ደግሞ ከየት እንደምናመጣ ነፃ የሆኑት በቃ ፍሪ የተፈቀዱ ክላሲካሎች አሉ። እነሱን ክላሲካሎች የት እንደምናገኛቸው ዛሬ ማሳያችሁ ይሆናል። እስከ መጨረሻው ድረስ በጥሞና ተከታተሉ። ሀሳብ አስተያየት፣ ጥያቄ ካላችሁ ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። እንደተለመደው ላይክ አድርጉ ማለት ነው ቤተሰብ። እንዲሁም አዳዲስ ነገሮች እንዲደርሷችሁ የደወል ምልክቱን አንዴ በመንካት ኦል አድርጋችሁ ጠብቁኝ ማለት ነው። ጥያቄዎቻችሁን መጠየቅ ትችላላችሁ ኮሜንት ላይ። እንዲሁም ደግሞ እኔ ስሰራ ቪዲዮዎች ላይ የእናንተ ያልተመቻችሁ አካሄድ እንዳስተካክለው የምትፈልጉት ነገር ካለ ሀሳብ መስጠት ትችላላችሁ። እንግዲህ ፋሚሊዎቼ አሁን ቀጥታ የምንሄደው ወደ መጣሁበት ጉዳይ ይሆናል። እስከ መጨረሻው ድረስ ተከታተሉ። እሺ ውድ ቤተሰቦቼ እንግዲህ ዛሬ ቪዲዮአችን ምንድነው? መጀመሪያ ስክሪን ሪከርድ እያደረግን ለማስተማር ስናስተምር ስክሪን ሪከርድ እያደረግን እንዴት ነው ሚስጥራዊ ቦታ ፓስወርድ ስናስገባ ምናምን መደበቅ የምንችለው በምን መልኩ ነው የሚለውን ዛሬ እናያለን። መጀመሪያ ኤዲት ማድረጊያችን ካፕከት ላይ እንገባለን። ካፕከት ላይ ገባለሁ ማለት ነው። ማስታወቂያ ሲመጣ እንደዚህ ይለፉት። ከዛ ካፕከት ላይ ከገባሁ በኋላ እዚህ ጋር ኒው ቪዲዮ የሚለውን ነክቼ ያው እንደተለመደው ቪዲዮ መርጣለሁ ማለት ነው። ኤዲት ማድረገውን ቪዲዮ መርጣለሁ። ከዛ እንደዚህ ያስገባለሁ። እንደዚህ ካስገባው በኋላ ለምሳሌ እዚህ ጋር እንዳይታይ የምፈልገው ነገር አለ እንበል ለምሳሌ። ከዛ ከታች እዚህ የተደረደሩት ውስጥ እነዚህ ከታች ስቲከር የሚል አለ። ስቲከር የሚለውን እነካለሁ። ይሄንን ስቲከር የሚለውን እነካና እዚህ ጋር መርጣለሁ ማለት ነው ቤተሰብ። እዚህ ጋር እመርጣለሁ። በጣም ቀላል ነው ጋይስ፣ በጣም ቀላል ማለት ነው። እንደምትመለከቱት የተለያዩ ነገሮች አሉ። ነፃ የሆኑትን ብቻ ምረጡ እናንተ፣ ነፃ የሆኑትን። ከዛ ከዚህ ውስጥ ደስ ያላችሁን መርጣችሁ መደበቅ የፈለጋችሁት ቦታ ላይ ማድረግ ትችላላችሁ። ለምሳሌ ይሄ ለምሳሌ ብዙ ጊዜ የምጠቀመው ይሄ ያለ ለምሳሌ ከዛ እንደዚህ ያደርገዋለሁ። የሚፈቀዱት የትኞቹ አውዲዮ ከዛ ይሄንን በቃ እዚህ ቦታ ላይ አሁን እንዳይታይ የምፈልገው ነገር አለ ወይ ፓስዋርድ ነው ወይ የሆነ ነገር እንደዚህ ደብቃለሁ ማለት ነው። ከዛ ራይት እለዋለሁ። አሁን ይሄንን እስከየት ድረስ ነው እንዲደብቅ የምፈልገው እስከየት ድረስ ነው የሚለውን መደበቅ ፈልጋችሁበት ቦታ ድረስ ይችን ከታች ያለችውን
ይችን ከታች ያለችውን ሳብ ሳብ እያደረጋችሁ የምትፈልጉት ቦታ ድረስ ማድረግ ነው። ልክ እንደዚህ ማለት ነው። ከዚህ በኋላ ያቆማል። ካልፈለጋችሁ ከፈለጋችሁ ታስረዝሙታላችሁ። ልክ እንደዚህ ነው። ስቲከር የሚለውን ነክታችሁ ከታች የሰብስክራይብ ምልክት ባለፈ ያሳየሁበት አለ አይደል? እዛ ውስጥ ገብታችሁ የሚመቻችሁን ለመደበቅ የሚሆናችሁን እንደዚህ አይነት ስቲከሮች ሊሆኑ ይችላሉ። ለምሳሌ ይሄ ያለ እናንተ ብቻ የተመቻችሁን መምረጥ ትችላላችሁ። ልክ እንደዚህ ይመጣላችኋል። መደበቅ የፈለጋችሁን ነገር ካለ እንዲህ አጉሉት፣ በጣታችሁ ይዛችሁ አስፉት ምናምን ነገር የምትፈልጉት ድረስ አስቀምጡት። ልክ እንደዚህ ማለት ነው። እና እንደዚህ ካደረጋችሁ በኋላ ራይት ትሉታላችሁ እፈልጋችሁበት ቦታ ድረስ ማስረዘም። ነገር ግን ልብ በሉ ውድ ቤተሰቦች፣ ልብ ማለት ያለባችሁ ነገር ምንድን ነው? ቪዲዮአችሁን መጀመሪያ ቆራርጣችሁ የማፈልጉትን ፓርት አውጥታችሁ ጨርሰናል ብላችሁ ስታስቡ ነው ይሄን ነገር ማድረግ ያለባችሁ። ካልሆነ ግን ይሄንን ስቲከር ካደረጋችሁ በኋላ ቪዲዮ መቆራረጥ እንደገና ቪዲዮ መቆራረጥ ከጀመራችሁ ይፈጋፈግና የምትፈልጉት ቦታ ላይ አይቀመጥላችሁም። መጀመሪያ ቪዲዮአችሁን በደንብ አስተካክላችሁ በቃ ጨርሰናል፣ ይሄን ቦታዎች ልሸፍን ብላችሁ ስታስቡ ነው ይሄን ማድረግ ያለባችሁ። ሳትቆራርጡ ኢሞጆችን እንደዚህ አይነት ነገሮችን እንዳታስገቡ። እሺ፣ ይሄንን ማለት እፈልጋለሁ። ይሄንን ይመስላል። እና ደግሞ ነፃ የሆኑ ነገሮችን ካልተጠቀማችሁ ሴቭ ስታረጉ ያግዳችኋል። ነፃ የሆኑ ነገሮችን ተጠቀሙ። እያንዳንዱ ነገር ነፃ የሆኑ ነገሮችን እዚህ ላይ መጠቀም አለባችሁ ማለት ነው። ባለፈ አሳይቻለሁ እንዴት ነው ነፃ መጠቀም የምንችለው የሚለውን። ቪዲዮዎችን በደንብ ተከታተሉ። አሁን ቀጥታ ነፃ የሆኑ አውዲዮዎችን እንዴት ነው ርዕስ ሁለተኛው ሀሳቢያ ነው። ነፃ የሆኑ ቪዲዮዎችን እንዴት እንደምናገኝ እናያለን ማለት ነው። አሁን ውድ ቤተሰቦች ቀጥታ ክሮማችን ላይ ነው የምንገባው። ዩቲዩብ ላይ ብናደርጋቸው ለምሳሌ ምግብ እየሰራን እኛም እያወራን ከኋላ ድምፁን ቅንስ አድርገን ሌላ ባክግራውንድ ክላሲካል ማድረግ ከፈለግን ነፃ የሆኑትንና ቻናላችን ላይ ችግር የማያመጣብንን መጠቀም አለብን። እነዚህን ነፃ የሆኑ አውዲዮዎች የት እናገኛለን የሚለውን ዛሬ አንድ ቦታ ያለውን አሳያችኋለሁ። ቀጥታ እዚህ ውስጥ ክሮማችን ላይ እንገባለን። ክሮማችን ላይ እንደዚህ ከገባን በኋላ እዚህ ሰርች መፈለጊያ ቦታው ላይ ምን ብለን እንጽፋለን? ዩቲዩብ ብለን እንጽፋለን ማለት ነው። ዩቲዩብ ብለን ስንጽፍ youtube.com ብሎ ራሱ ያመጣልናል። እዚህ ጋር እንደምትመለከቱት ብዙ ጊዜ ስለምገባበት youtube.com ብላችሁ ጻፉ ይመጣላችኋል። ከዛ እሱን እንነካና ቀጥታ ወደ ውስጥ እንገባለን። አሁን እዚች ጋር ፕሮፋይሌን እነካለሁ ማለት ነው። ፕሮፋይሌን ይችን ፕሮፋይሌን እነካለሁ። ከዛ ወደታች ሳብ አድርገውና ሴቲንግ የምትለው እዚች ጋር ሴቲንግ ላይ ገባለሁ። ሴቲንግ ላይ ስገባ ልክ እንደዚህ ቻናሌን ያመጣልኛል። ከዛ የትኛውን የምነካው ቻናል ስቴት ኤንድ ፊቸር የሚለውን እዚህ መጀመሪያ ላይ ያለውን እነካለሁ። ከፕሮፋይሌ ስር ያለውን ልብ ብላችሁ ተመልከቱኝ። ይችን እነካለሁ። ቀጥታ ወደ ዳሽቦርድ ቪዲዮዎች ወዳሉበት ቦታ ይወስደኛል ማለት ነው። የተለየ ቻናሌን የማይበት ቦታ። ከዛ እዚህ ጋር እንደዚህ አይነት ነገር ከመጣላችሁ ክሎዝ በሉት። እንደዚህ አይነት ነገር እዚች ጋር የምትመጣውን ክሎዝ በሉት፣ ዝጉት እንደዚህ። ከዛ አሁን ውድ ፋሚሊዎቼ እዚህ ጋር ነው የምንመርጠው ነፃ የሆኑ ከኮፒራይት ነፃ የሆኑ ክላሲካሎችን የምንመርጠው እዚህ ጋር ነው። እንደምትመለከቱት እዚህ ጋር ይቅርታ፣ ከዚህ እንደዚህ ነው ይመጣላችሁ። ወደ ላይ እንደዚህ ሳብ ስታረጉት የአውዲዮ ምልክት እዚች ጋር የአውዲዮ ምልክት አለች። እሷን ትነኳታላችሁ። አንድ ጊዜ እሱን ስንነካ እዚህ ጋር እንደዚህ ወደ ላይ ሳብ አድርጉት ማለት ነው። ከዛ ምን የሚል ይመጣልናል? እዚች ታች ጫፍ ላይ ጎ ባክ ቱ አውዲዮ ላይብረሪ የሚል ይመጣልናል። እዚህ ጋር በቀይ ያከበብኩበት ጋር ማለት ነው። ከዛ እሱን አንድ ጊዜ ነካዋለሁ። ከዛ እንደዚህ ስነካው ውድ ፋሚሊዎች እንደምትመለከቱት ይሄ ሁሉ ነፃ ክላሲካሎች ዩቲዩብ ላይ ብናደርጋቸው ችግር የማያመጡብን ከኮፒራይት ነፃ የሆኑ ክላሲካሎች ሙዚቃዎች ናቸው ማለት ነው። ተመልከቱ። እንደምትመለከቱ ለምሳሌ አንዱን እንክፈትና እዚህ ለምሳሌ ይሄ እንደምትመለከቱት እዚህ ጋር ያለው ነው። ይሄ ነፃ ነው ሁሉም። ከዛ አንዱን እንክፈት።
የምትፈልጉትን መርጣችሁ እናንተ እንደምትመለከቱት የተለያየ ያለ የምትፈልጉትን ከዛ እንደዚህ ከመረጣችሁ በኋላ እዚች ዳር ላይ ወደ ስልካችሁ ዳውንሎድ ለማድረግ እዚች ዳር ላይ ዳውንሎድ የምትላለች አንዴ የአውዲዮን አንዴ እንደዚህ ነካ ስታረጉት ዳውንሎድ የሚል ይመጣላችኋል። ከዛ እዚች ጋር ዳውንሎድ የምትለውን ትነካላችሁ። እዚህ ጋር ስም ስጡት። በኋላ ሴቭ ስታረጉ እንዳያስቸግራችሁ ስም ስጡት። የራሱ ስም በአማርኛም ቢሆን ጻፉለት። ላይብረሪ ብላችሁ ወይ የተለየ ስም እናንተ የማይጠፋችሁ ላይብረሪ ይቅርታ ላይብረሪ ብዬ ጻፍኩለት ማለት ነው። ደን ከዛ እዚች ጋር ዳውንሎድ የምትለዋን እንኳት እዚች ጋር ዳውንሎድ የምትለውን ይቅርታ እዚች ጋር ዳውንሎድ የምትለዋን እንኳት ማለት ነው። ዳውንሎድ ከዛ እንደምትመለከላይ ዳውንሎድ ፋይል እያለ ነው እያወረደልኝ ነው ማለት ነው። ትንሽ ጠብቁታላችሁ እናንተ የምትፈልጉትን። አሁን ለኔ ያወረድኩት 4 ደቂቃ ክላሲካል ነው። 3 ደቂቃ አለ፣ 4 ደቂቃ አለ፣ 2 ደቂቃ አለ። የቪዲዮአችሁን መጠን ያክል የምትፈልጉትን ደቂቃ ያክል ዳውንሎድ ማድረግ ትችላላችሁ። ከዛ ከዚህ ካወረዳችሁት በኋላ ስልካችሁ ላይ ታገኙታላችሁ ማለት ነው። ኤዲት ስታደርጉ ይመጣላችኋል። ያን መርጣችሁ በካፕከት ኤዲት ስታደርጉ ታስገቡታላችሁ። ከዛን ቀጥታ ድምጹን ብቻ በመቀነስ ከናንተ ድምጽ መብለጥ የለበትም። አሁን ከፍቷል እንደምትመለከቱት ኦፕን እያለኝ ነው። እዚህ ጋር ኦፕን እለዋለሁ። አያችሁ እዚህ ጋር በእንትን ባልኩት በስሙ መጥቶልኛል ማለት ነው። ተመለከቱት ላይብረሪ MP3 የሚል መጥቷል። እስኪ እንክፈተው። መጥቶልኛል ማለት ነው። ይሄ እንግዲህ ስልኬ ላይ ያገኘዋለሁ። በኋላ ኤዲት ሳደርግ መርጬ ወደ ቪዲዮ ማስገባት እችላለሁ ማለት ነው። በዚህ መልኩ አውርዳችሁ መጠቀም ትችላላችሁ። ነፃ የሆኑ ክላሲካሎች ሙዚቃዎችን በዚህ መልኩ ነው የምታገኙት። ውድ ፋሚሊዎቼ የዛሬ ቆይታችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ የሚጠቀም ቪዲዮዎችን ታገኛላችሁ። ቤተሰብ እየሆናችሁ ሰብስክራይብ እየሆናችሁ ጠብቁኝ። ቪዲዮ ላይክ ማድረግ እንዳትረሱ። መልካም ቆይታ